ለምንድነው በዚህ ደረጃ የተጨነቁት ስንል ነገሮች እየከፉ ነው ሰሞኑን የመጡት በስተመጨረሻም ያው እንደነገርናችሁ ከአማራ ክልል የደረሱን መረጃዎች አሉ የግንባር መረጃዎች ዜናዎችን እንደሚከተለው አቀርባቸዋለሁ መጀመሪያ ከማን ጋር እንነሳለን መሰላችሁ በሸዋና በሚኒሊክ ዕዝ ነው የሚኒሊክ ዕዝን ይሄ ጥቁር ክላሾቹን እንመልከት አፋብን ወድሎ አማራ ቤተ ምኒልክ ዕዝ 303ኛ ሳምነው ኮር ናቸው ከፍ ያለ ድል መቀዳጀታቸውን ያስታወቁት ከትናንትና አስበስቲው ላሊበላ አቅራቢያ በተካሄደ አውደ ውጊያ ከ55 በላይ ወታደሮች ህይወታቸውን ማጣታቸው ከ40 በላይ ጥቁር ክላሽ በማረክ ድል መቆናጸፋቸውን እዙ አስታውቋል በምኒልክ ዕዝ ስር የ303ኛ ሳምነው ኮር አካል የሆነው 21ኛ ተከዜ ክፍለ ጦር ኃይሎች ራሱን 9ኛ ክፍለ ጦር ብሎ የሚጠራው መከላከያ ኃይል ከኩል መስክ እንዲሁም ከ61ኛ ክፍለ ጦር ሁለት ሻለቃዎችን ይዞ ከላሊበላ ከተማ ለማጥቃት ሲንቀሳቀሱ ስቦ በማስገባት ስልት ጥቃት እንደፈጸሙ ነው የህዝብ ግንኙነት መምሪያ ያስታወቀው የመምሪያው ቃል በቃል ሐምሌ 4 ቀን 2018 ዓ.ም መነሻውን ኩል መስክና ላሊበላ አድርጎ ወደ ገነተ ማርያም የተንቀሳቀሰ ሰራዊት በዙ 23 እና በ107 የታገዘው ውጊያ ቢያደርግም የዙ የተከዜ ክፍለ ጦር ኃይሎች መሃል ላይ ስበው ማስገባት አኩሪ ድል አስመዝግበዋል በዚህ ውጊያ ከ55 በላይ ወታደሮች ህይወታቸውን ማጣታቸውን ከ30 በላይ ቁስለኞች መመዝገባቸው እንዲሁም 42 ጥቁር ክላሽ አንድ ሬዲዮ ማረኩን ነው ያስታወቀው ተመልካቾቻችን የሰውን ህይወት ከሁሉም ይበልጣል የሰው ህይወት ያለው ነገር አለ እሱን ለማለት ፈልጌ ሳይሆን ከሰው ህይወት በላይ ይሄንን ያመጣ ነው ምርኮ እንደምንድነው ፎቶውን ያኛው እንትን አይልም እነዚህ ጥቁር ክላሾች አብይ እንዴት በስስት እንደሚያቸው ፓርላማ ላይ ስለምታስታውሱት ብዬ ነው በሰሜኑ ጦርነት ካለቀ በኋላ ሁለት ጥቁር ክላሾች በፋኖች እጅ ታይተው ፎቶ ሲነሱ አብይ ፓርላማ ላይ እንደብድን ያደረገው በከፍተኛ የውጭ ምንዛሬ የተገዙ ከፍተኛ መንግስት በብዙ ቦታ ላይ የሌሉ ከፍተኛ ዋጊዎች ላይ ብቻ የሚውሉ ጥቁር ክላሾች ተይዘው አዩዋቸዋል ከዛ በፊት እኮ ደመቀ ምንም ብሏል የአማራ ክልል መግለጫ አውጥቶ ከህዋት የማረካችሁትን ምናምን ያረጋችሁት ውሰዱ እኮ ብለው ነበር እና ያኔ ሁለት ጥቁር ክላሽ ነው ብሎ የተቆጣው አብይ በገፍ ጥቁር ክላሾች መቼም የሰውን ህይወት ረስተውታል ብዬ ነው ወጣት መማረክ ምናምን ለነሱ ምናቸውም አይደለም የሚቆጫቸው እነሱ መሳሪያ ሲማረክ ነው ብዬ ለምን ሰውማ በየቀኑ እየረገፈ ነው ስለዚህ በዚህ ደረጃ አውደ ውጊያዎች እንደቀጠሉ ናቸው እሱ ብቻ አይደለም ከሸዋ መቸለት የሰማችሁት አለ ራሱ ተነስቶ የመጣው እንትና የገለጸልን አበበ ሙላቱ በቀጥታ እንትናችን ላይ ማለት ነው አሁን ደግሞ በግራሪያ በፍቼ ሰላሌ በፍቼ ነዋሪዎች ላይ ብሔርና ሃይማኖት ሳይለይ ጥቃት ሲፈጽም የነበረው ታጣቂ ቡድን ሸኔ የሚባል ሰው ነው ሸኔ የሚለው ነገር ግን ሰሞኑ ስናያቸው የነበሩት እነዛ ማናቸው ጸጉራቸውን የተጎነጎኑት በእነሱ ላይ ነው እና አብይ ነሽመልስ ባስታጠቋቸው ላይ ነው አፋብን ሸዋ ጠቅላይ ግዛት ዕዝ አሳምነው ጽንግ አምደክ ጽዮን ኮር ራስ አበባ አረጋይ ክፍለ ጦር በደገም ወረዳ በሚገኙት ባህሮና አቦለሲሳ ፍቼ ሰላሌ አውራጃ ላይ በሰፈሩበት ላይ ነው ጥቃት የፈጸሙባቸው የት ነው ሲገቡ ደራ ሲገቡ አሳይተናቸዋል ነበር በገፍ ደራ ሲገቡ የነበሩት በእነሱ ኃይሎች ላይ ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ ነው በተደረገው በዚህ ኦፕሬሽን ምሽጎቻቸው እንትን ብለዋል በርካታ አባላት በቁጥር አልተገለጹልንም ህይወታቸውን አጥተዋል እነዚህ ጸጉራቸውን ከተገረገኑት ኃይሎች ማለት ነው የጦር መሳሪያዎችና ተኳሾች ተማርከዋል ዘርፈዋቸው የነበሩት የቀንድ ከብቶች ፍየል በጎች በሙሉ ተመልሰው ለባለቤቶቹ ተሰጥተዋል በሸዋ በፍቼ በሰላሌ ማለት ነው እና አብይ ነሽመልስ ሸኔ ያሉ የመከላከያ ልብስ አድርገው የሚያስገቧቸው ኃይሎች ደራ ብዙ ቤት አቃጥረው ነበር አይታችኋቸዋል አሁን ደግሞ ወደ ሌላ ቦታ ሄዱ በእነሱ ላይ የሸዋ አፋብን ኃይሎች ከፍ ያለ ድል ተቀዳጅተዋል ይሄ ብቻ አይደለም አበበ ሙላቱ ገብቶ በቀጥታ ስርጭት ላይ የተናገረው ሰምታችኋል በጎንደር በወሎ በጎጃም በሁሉም አቅጣጫ ያለውን ነገር ሁላችሁም እየሰማችሁት ነው አርበኛ ዘመነ ካሴም ሲናገር እንደሰማችሁት በቅርቡ አዲስ ነገር ትሰማላችሁ ሁሉም ነገሮች እያለቁ ነው ብለዋል ስለዚህ እና አብይ እነ ዳንኤል ብራቮ ደብረ ማርቆስ ባይሉ ነበር የሚገርመን እና አብይ እዛ ሄደው ይሄን ነገር ባይዘሩ ነበር የሚቀጥመን
ለምንድን ነው እንዲያደረጉት ካላችሁ ትናንት አለቀ ምን ያሉት ነገር ሁሉ ያበሳጫቸው ስለሆነ ፊልድ ማርሻሉ የሚናገሩትን ሰሞኑን እየሰማችሁት የሚናገሩትን አጥተው የሚያደርጋቸው መጥተዋል። መሬት ላይ ያለው ነገር እያስባነናቸውና እያስቃዣቸው ስለሆነ ነው የሚል ነው። በመጨረሻም ፍትህ ለአማራ እባክህ ታረቀኝ ዘሜ አታስጨንቀኝ ተብሎ አሻሽሎታል። ወዝወዝ ጃውሳው ብሏል። እሺ ግጥሙን ጃውሳው ልክ ነው። ጃውሳው የሰማይ በራሪ ማለት ነው። የሚያሳፍር ስም አይደለም። ዳኒ እንደው አንዴ ካፌ አውጥቻለሁና አልመልሰውም ብሎ ነውና ያ ነገር ነው። እናመሰግናለን። አጠቃላይ ይሄ ያለው ነገር ነው። ሁላችንም ሁሌ እንደምንለው እንደ ማስረሻ ሰጤ ማስረሻ በአንድ እጁ ክላሹን በአንድ እጁ ብዕሩን የተባለው እኛ ደግሞ በአንድ እጃችን ትግሉን እያደረግን በአንድ እጃችን ፈጣሪያችንን እየጸለይን ወደፊት እንክፋለ ማለት ነው።